አምስት አይነት ደዌያት አሉ። እነዚህን ብቻ ጠቅሼላችሁ አቆማለሁ ትምህርቴ። ከኔ ጋር ናችሁ? የትምህርታችን ርዕስ ምንድነው? ከምን ዋዳነች? ጎበዞች ከምን ዳነች? ሰሞኑን ስለተቆጣዋችሁ ነው ቶሎ ያላችሁት አይደል? ከምን ዋዳነች? ከስቃይ ዋዳነች። የመጀመሪያው ደዌ ዘንጽ ይባላል። እስቲ ደዌ ዘንጽ በሉ። የንጽህና ደዌ ወል ባባል የምን ደዌ? የንጽህና ደዌ በገድ በትሩፋት ብዛት የሚመጣ የደዌ አይነት ነው። ቅዱሳን አባቶቻችን ሁለት ጊዜ ይታመማሉ። ስንት ጊዜ ይታመማሉ? እስቲ ሁለት ጊዜ ይታመማሉ በሉኛ። ስንት ጊዜ? የመጀመሪያው በሰሩት ገድልና ትሩፋት እንዳይመጻደቁ ሲል እግዚአብሔር በሽታ ይልክላቸዋል። ሰማችሁኛ? ምን እንዳይሉ? እንዳይመጻደቁ በሰሩት መልካም ነገር በጎ ይሰራሉ አባቶቻችን። ለምሳሌ በደዌ የደቀቁትን ሰዎች ወይም በደዌ የተያዙትን ሰዎች በጸሎታቸው ይፈውሳሉ። እነሱ ግን ማታ በባታቸው ይታመማሉ። የመጀመሪያው ለቅዱሳን የሚታዘዘው የደዌ አይነት በሰሩት በገድልና ትሩፋት እንዳይታበዩ ወይም እንዳይመኩ ይታመማሉ። እና አቡነ ተክለ ሃይማኖትን ብናያቸውም እንደዚህ ነው። እነ ቅዱስ ጳውሎስን ብናይ እንደዚህ ነው። ሁለተኛው ቅዱሳን የሚታመሙት እግዚአብሔር የቅዱሳንን ልብ ከትዕቢትና ከትምክህት ለመጠበቅ ሲል ከምን? እግዚአብሔር ልባችን ከትዕቢት ይጠብቅልን። አሜን በሉ። ድምጼ ይሰማል? ዛሬ ቆንጆ አይደለች ማይክሮፎን ማንደ ነካከለ ይሰማል? አዎ እንደው ጥሩ ድምጽ እናንተ ጋር ቢደርስ ጥሩ ነው። ኮምፈርት ብላ አሁን የሚል ያለው ድምጽ እግዚአብሔር ከሁላችን ጋር ይሁን። የቅዱሳንን ልብ ከትዕቢትና ከትምክህት ለመጠበቅ ሲል የሚጎስማቸው የሚቆነጥጣቸው የደዌ ይላክባቸዋል። አሁን አንዳንዶቻችን ጥሩ መጸለይ፣ ንስሐ ገብተን መስገድ፣ መመጽወት፣ ትግሃ ሌሊት ስንጀምር ገብተን ማስቀደስ፣ ሰዓታት መቆም፣ ማህሌት መቆም ስንጀምር በጎ ተግባር ላይ ስንሰማራ የሆነ ደዌ ኮርኮም ያደርገናል። እየሰማችሁ ነው? ኮርኮም ያደርገናል። እንዴ ወደ እግዚአብሔር ሲቀርብ ደግሞ የመነመም ነው እንዳትሉ። እግዚአብሔር ልባችንን ከትዕቢት ለመጠበቅ እኔ እኮ ማልታመመው ስለምጸልይ ነው እንዳንል። የሰማችሁ ነው አይደል? እኔ እኮ በንስሐ ሕይወት ስለተመላለስኩ እኮ ደዌ አያገኘኝም ከጽድቄ ብዛት እንዳንመጻደቅ። ብዙዎቻችን ራሳችንን ያስቀመጥንበት የጽድቅ ወንበር ሰማይ ነው፣ ለራሳችን የሰጠነው ቦታ ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንደዚህ ይላል፣ በብዙ ራእይ ይላል፣ በብዙ ራእይ እንዳልታበይ ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ታዘዘብኝ ይላል። የሰማችሁ ነው? እንዳልታበይ ራሴን የሚቀጠቅጥ የሚጎስመኝ መልእክተኛ ታዘዘብኝ ብሎ ቅዱስ ጳውሎስ ስለ ራሱ ይናገራል። ቅዱስ ጳውሎስ ብቻም አይደለም። በነገራችን ላይ ከጾምና ከሕርትምና የተነሳ የመንፈስ ቅዱስ ልጁ ቅዱስ ጢሞቴዎስም ይታመም ስለነበረ ቅዱስ ጢሞቴዎስም በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 5 ቁጥር 23 ላይ ይታመም በደዌ ዘንጽ ወይም በንጽህና ደዌ ይታመም የነበረው ልጁ ጢሞቴዎስን የመንፈስ ቅዱስ ልጁ ጢሞቴዎስን እንዲህ ሲል ይመክረዋል። ከጾም ብዛት የተነሳ ሰውነቱ ከስቶ ተጎሳቁሎ በተለይ ሆዱን ይታመም ነበር። መተርጉማኑ ይታመም የነበረው የሳንባ ምች ነው የሚሉም አሉ። የሆድ ህመም ነበር ያገኘዋል የሚሉ አሉ። ቅዱስ ጳውሎስ እንደነገረ ምን አለ? ስለ ሆድና እስቲ ስለ ሆድ በሉ፣ ስለ በሽታ ጥቂት የወይን ጠጅ ጠጣ፣ ሁል ጊዜ ውሃ የምትጠጣ ትሁን አለው። አሁን ደግሞ ይዛችሁ ዛሬ እግዚአብሔር ይስጣቸው አባ ሕርያቆስ ይኸውና ጥቅሱን ማስደግፈው ነግረውናል። ያው ግሮሰሪ ቤት በነገራችን ላይ የሚጠቀሰው ጥቅስ ይሄ የስማችሁ እንዲህ እኮ ነው የሚለው፣ ጣይ ነው የሚለው እንጂ መጽሐፍ እንኳን አልከለከለም። ጣይ አትስከር የሚልም ተጽፏል። በነገራችን ላይ ብዙ ጊዜ እናገራለሁ። መጠጥ ቤት የሚገባ ሰው ሰላምታው ይለያል። ታውቃላችሁ? እንደ መጠጥ ቤት ያለ ሰላምታ ቤተክርስቲያን መጣችሁ አታገኙ። ከኔ ጋር ናት። ኧረ ኖር በእግዚአብሔር ኧረ በስመ አብ ቁጭ ብድግ ነው የሚያሰራችሁ። ሲወጣ ግን ደህና ደሩ አይላችሁም። ችግሩ እሱ ሲገባ ነው ሰላምታው። እየሰማችሁ ነው? ሲወጣው ብርጭቆ ስለሆነ አብሮ የሚወጣ ቤት ሄዶም እግዚአብሔር ከሁላችን ጋር ይሁን።
እንኳንስ መጠጥ ክርስቲያን ምግብም ውሃም በልክ እንዲበላ እንዲጠጣ ታዘዙ አይደል? ልከኛ ነን አይደል? እግዚአብሔር በልክ ያኖረን። ስለዚህ ስለ ሆድና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ ብሎታል። ይሄ ደዌ ዘንጽ ይባላል። ሁለተኛው የደዌ አይነት ደዌ ዘእሴት ይባላል። ይህም የደዌ አይነት ዋጋ እንድናገኝ ክብር እንዲበዛልን ከእግዚአብሔር የሚታዘዝ ህመም ነው፣ ወይም ከእግዚአብሔር የሚታዘዝ የደዌ አይነት ነው። ቅዱሳን ጻድቃን ሰማዕታት አላውያን ነገሥታት ካደረሱባቸው መከራ ይልቅ ጸጋ እንዲበዛልን ክብር እንዲበዛልን ብለው በራሳቸው የሰማችሁ ይናር ባላውያን ነገሥታት ከደረሰባቸው መከራ ጸጋ እንዲበዛልን ብለው ከተመቻቸው ስፍራ ጥተው ይሄዱ በረሃ ይወድቃሉ። የሰማችሁ ነው። ወደ በረሃ ይሄዳሉ። ቅዱስ መጽሐፍ በብዙ ጻማ አለወነ ንባለ መንግሥተ ሰማያት፣ በብዙ መከራ በብዙ ችግር በብዙ ድካም ወደ መንግሥተ እግዚአብሔር ወደ መንግሥተ ሰማያት እንገባለን ተብሎ ተጽፏልና ይሄን አብነት አድርገው ቅዱሳን አባቶቻችን ወደ በረሃ ይሄዳሉ። ምግብ ወደሌለበት ውሃ ወደማያገኙበት ወባ ወዳለበት ይሄዱና በፈቃዳቸው ይታመማሉ። ይሄ የደዌ አይነት እግዚአብሔር ጸጋ እንዲበዛላቸው ይሰጣቸዋል። እነሱም በሽታውን በጸጋ ይቀበላሉ። በሽታውን ሁሉ ለክብር አድርግልን ይላሉ። እኔ ጋር እግዚአብሔር ከሁላችን ጋር ይሁን። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት ሲናገር በመዝሙር 33 ቁጥር 19 ላይ እንዲህ አለ፣ ብዙ ሕማሙ ለጻድቃን የጻድቃን መከራቸው ብዙ ነው አለ። የጻድቃን ምናቸው? መከራቸው ብዙ ነው። የጻድቃን ሕመማቸው መከራቸው የጸጋቸው ነው፣ ሕመማቸው የክብራቸው ነው ሲል ነው። ሶስተኛው የደዌ አይነት ደዌ ዘተግሳጽ ይባላል። እስቲ ደዌ ዘተግሳጽ በሉኝ። ከሕግና ከሥርዓት ያፈነገጡ ወይም የጀመሩትን በጎ ነገር ያቋርጡ ሰዎች የሚቀጡበት የደዌ አይነት ነው። በነገራችን ላይ እንደው ጥሩ የሆነ ምሳሌ ልንገራችሁ የዚህ ደዌ ዘተግሳጽ ምን እንደሆነ። ከኔ ጋር ናችሁ? አገልጋይ ይሆናሉ። በትምህርት ቤትም ይሁን በዲቁናም ይሁን በየትኛውም አገልግሎት የሰማችሁ ነው። የሆነ ሰዓት ላይ ወይ የሆነ ነገር አግኝተው ወይ የሆነ የኑሮ መስመር ተመቻችቶላቸው እግዚአብሔር ላይ ያምፁና ያገለገሉትን መቅረስ ይተውታል። የሰማችሁ ነው። ወደ ዓለም ይቆበልላሉ። እግዚአብሔር ግን ልጆቹን ይፈልጋል አይፈልግም? ስለዚህ ደዌ ዘተግሳጽ የሚለውን ነገር ይልክባቸዋል። እንደው ሰላምታቸው እንደምን ዋልሽ ወይዘሮ ገሌ ብሎ ተነጥቆ ሰላም የሚለው ሰውዬ ሃይ ቀጥሎ ባይ ማለት ይጀምራል። ይሄ አድብስ ነው። እንደዚህ አይነት ታውቃላችሁ አይደል? እና በቃ ሰላምታው አይደለም አረማመዱ ታውቃላችሁ። ክንፍ ኖሮት የሚበር እስኪመስል ድረስ እጆቹን እንዲያርጎ መሄድ ይጀምራል። ያ የቤተ ክርስቲያን አገልጋይ እኮ የነበረው ሰው፣ ያ በፊትና የምታውቁት ሰው እኮ ነው። ያ በበጎ ምግባሩ የተመሰከረለት ሰው እንደዛ ይሆናል። እግዚአብሔር ደግሞ ማስተንፈስ ይችላል። የሰማችሁ ምን ይችላል አልኩ? ማስተንፈስ። ትዕቢተኞችን ማዋረድም ትዕቢተኞችን ማስተንፈስ ይችልበታል። የሰማችሁ እና ይገርማችኋል። ያ ሰው በሆነች በሽታ ይታመማል። ደዌ ዘተግሳጽ እግዚአብሔር እኮ ነው የላከው ሊመልሰው። ልጄ እንዳጠፋ የኔ አባቴ እግዚአብሔር ይቅር ይሻላል ሲለው ይኮረኩሟል። ከዛ ሆስፒታል ተደብቆ ይሄዳል። ሳይወድ ሲቀር ጀርባ ወደ ሰጣት ቤተክርስቲያን ይመጣል። ታገኙታላችሁ ይዘው ጸበል ላይ የድሮ እቺ ሃይና ባይ የምትለው ሰላምታ ተስተካከልና እንዴት አለ ሲል ይበቃል። ከዚህ በላይ ደግሞ ጉድ ብዙ እኮ አለ አይደል? ታመን የጸለይናትን ጸሎት መቼ እንረሳት? ጀርባችንን ለእግዚአብሔር ሰጥተነው ዓለምን ሁሉ የጨበጥናት እስኪመስል ድረስ በእግዚአብሔር ላይ ኮርተን አምፀን አንድ ቀን ሲኮረኩመን ምን እንላለን? የዛሬን ማረኝ እንጂ አምላክና ተደልሻል። የዛሬን ማረኝ እንጂ መድኃኒዓለም ከቤት አለ። ይኸው ከዛ በኋላ የማረን ቀን ደግሞ የረገምናት ዓለም ላይ ተመልሰን እዛው እግዚአብሔር በቸርነት ይድረስልን። በእውነት ደዌ ዘተግሳጽ ማለት ያ ነው። እግዚአብሔር ከሁላችን ጋር ያለው አሁን ይሻላል አይደል? ትንሽ ጎረመሳ እግዚአብሔር ከሁላችን ጋር ያለው። ለዚህ ነው መዝሙረኛው ቅዱስ ዳዊት በመዝሙር 117 ቁጥር 18 ላይ እንዲህ አለ፣ መገሰጽስ ገስጾኛል፣ ነገር ግን ለሞት አላደረገብኝም አለ። አያችሁ፣ ደዌ ዘተግሳጽ እንድንሞት አይደለም እንድንመለስ ነው። የሰማችሁ ነው። እንድንመለስ ነው። እግዚአብሔር ይገስጻል፣ በበሽታ ይገስጻል። ደዌ ዘተግሳጽ ማለት ይሄ ነው። ሌላው
አራተኛው ደዌ ዘመቅሰፍት ይባላል። ደቂቃዬን እየጨረስኩ ነው። ደዌ ዘመቅሰፍት ትበሉት ከሁሉ በሽታ የሚከፋ ፈጥኖ የሚገድል ደዌ ዘመቅሰፍት አራተኛው። እቺን ብቻ አይተን ትምህርታችንን እንጠቀልላለን። ከሁሉ ደዌያት እጅግ የሚከፋ ፈጥኖ የሚገድል በእግዚአብሔር ቁጣ የሚገለጥ ነው። ይሄ መቅሰፍት በሰዎች ላይ ግፍ ለሚፈጽም፣ በእግዚአብሔር ላይ ለሚያምፅ፣ ልበ ደንዳና እብሪተኛ ለሆነ ሰው የሚታዘዝ የደዌ አይነት ነው። ካለን ሰዓት ማየት አንችልም። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ እናንተ ገብታችሁ አንብቡ። ክርስቲያኖችን በማሳደድ እግዚአብሔርን የሆኑትን እያሳደደ በመግደሉ ምክንያት ንጉሥ ሄሮድስ ደዌ ዘመቅሰፍት ተልኮበት ስጋው ሸቶ ተልቶ እንደሞተ ቅዱስ መጽሐፍ ይነግረናል። በእግዚአብሔር ቁጣ የሚገለጥ የደዌ አይነት ነው። ወደ ተነሳንበት የትምህርት ክፍል ስናመራ አንዲት ለ12 ዓመት የታመመች ሴት እንደነበረች መጽሐፉ ይነግረናል። ለስንት ዓመት? 12 ዓመት ታማለች። የምትታመምበት ህመሟ ደግሞ ደም ነው የሚፈሳት። ምንድን ነው የሚፈሳት አልኳችሁ? ደም እንደ ውሃ ነው የሚፈሳት። ደሟ ደግሞ አይቆምም። ብዙዎች ባለመድኃኒቶች ጋር ሄዳለች። ብዙዎች ጠቢባኖችን ፈልጋለች። ነገር ግን እናድንሻለን፣ ገንዘብ ክፈይ ይሏታል። ገንዘቧን ለባለመድኃኒቶች ትሰጣለች። መድኃኒተኛው ደግሞ የእጽዋት ውጤት የሆኑትን መድኃኒቶች ይሰጧታል። እዛ በኋላ እነዛን መድኃኒት ትወስዳለች። መድኃኒቱ እንኳን መድኃኒት ሊሆናት ማስታገሻም አላገኘች ሴት ናት። አለመታደል ለአንድ ቀን እንኳን አዳር ደሟን ያቆመላት ባለመድኃኒት አላገኘችም እና በጣም ተንከራታለች። ደም መፍሰስ አይደለም የእሷ ደም ደግሞ የበሽታ ስለነበረ ጠረን ነበረው፣ ክፉ ሽታ ነበረው ይላል። የሰማችሁ ነው። አንድ ሰው ዝም ብሎ እንቅፋት መጥቶ ደም ቢፈሰው ያ ደም ሽታ የለውም፣ የበሽታ ስላለ። የበሽታ የሆነ ደም ደግሞ ክፉ ሽታ ጠረን ነበረው እሷ እና አንድም ሰው አጠገቧ ቆሞ ሊያዋራት የሚፈልግ ሰው የለም። ጥቂት እንኳን አጠገቧ ከቆሙ አፍንጫቸውን የማይዙባት ሰዎች አልነበሩ። ቤተሰብ የሚባለው ልክ በ12 ዓመት የሰውን ልክ አይታለች። የጓደኛን ልኩን አውቃለች። ሰው ምድር ላይ ምን እንደሆነ አይታለች። በፈረሰው ቅጥሯ ላይ ሰው ሊቆምላት እንደማይችል አይታለች፣ ታዝባለች። ሲኖር ያጫፈረክ በሞላልህ ቀን ሳይነጋ ሌሊት በርን ያንኳኳህ ቀን አንተ ጤና የጎደለብህ ሰዓት፣ አንተ ኪስ ባዶ የሆነ ሰዓት ፈላጊ ሀጀብህ የሚቀጥል ይመስልሃል? ዛሬ በሰው ታጅባችሁ የምትጓሩ ሰዎች ያጣችሁ ቀን ታያችኋላችሁ እነማን አጠገባችሁ እንደሚቆሙ። አንድ ሰው አታገኝም ባጠገብ። ሰው የሚባል ነገር ርቋታል። ናፍቆቷ መዳን ነው። የትምህርታችን ርዕስ ከስቃይዋ ምን አለች ነው? ዳነች ነው። ከስቃይዋ መገላገል ትፈልጋለች። ለዛ ገንዘብ አላት። ገንዘብ እያለኝ ታዲያ እንዴት አልድንም? ገንዘቤ ለመቼ ይሆናል? ለጤንነቴ ያልሆነ ለሕክምና ያልሆነ ገንዘብ እያለች እንዲህ ያለ ቆላ ውረጂ መድኃኒት አለ ይሏታል። ትሄዳለች። መድኃኒት አሸክሟት ትመጣለች። እንዲህ ያለ ደጋ ውጪ ይሏታል። ትሄዳለች። መድኃኒት አሸክሟት ትመጣለች። መድኃኒቱን ትወስዳለች። አሁን በእኛ ዘመን ቆዩ የምንወስደው መድኃኒት ታውቁታላችሁ አይደል? በተለይ አቋማችን ታይቶ ገንዘብ አለው ብለው ከገመቱ አይ አልጋ ያዝ ያንተ በሽታ ከባድ ነው ይባላል። ለጨጓራ ለኩላሊት የሚሰጥህ መድኃኒት ጨጓራህን ይነካል። ለጨጓራህ ድጋሚ ተመልሰህ ትሄዳለህ። እንዲህ ግፈኞች ላይ ወድቀናል። እንደው እግዚአብሔር ይመስልን እንጂ በሰው እጅ ወደቅን ቀንማ እኛ ምን ሆናል? እና ይገርማል። እቺ ሴት 12 ዓመት መድኃኒት መፈለጓ 12 ዓመት መዳን ናፍቆቷ የሆነላት ሴት አንድ ቀን ገንዘቧ አለቀ። ምን አለቀ? ገንዘቧ ብቻ አይደለም ወዳጆቿ አልቀዋል። አንድ ዘመድ የላትም፣ አንድ ወዳጅ የላትም። አንድ አጠገቧ የሚቆም ብትሞት እንኳን ሞታለች ብሎ አይቶ ቤተ ዘመድ ጠርቶ ጎረቤት ሰብስቦ የሚቀብራትን እንኳን ሰው አላገኘችም። ሁሉ ሲያ በርቀት ያቺ ሴት መጣች እያሉ መንገድ ይቀይራሉ። ድንገት እንኳን መንገድ ላይ ቢገናኙ አፍንጫቸውን ይዙባታል። በሳይኮሎጂ የተጎዳች ሴት ናት። ማህበረሰቡ በጣም ይጎዳት ሴት ናት። እና ይገርማችኋል፣ አንድ ቀን ብሯ አልቋል ብያለሁ፣ አጀቧ አልቋል ብያለሁ። በሯን ዘግታ እያለቀሰች በሯን ዘግታ እያነባች እያለ ይገርማል። የዛን ዕለት ብዙ ሰዎች በመንደሩ ያልፉ ነበር። ስንት ሰዎች? በጣም ብዙ ሰው በመንደሩ ያልፋል።
ምንድነው የምሰማው ጫጫታ አለች። ተስፋ የቆረጠችበት ቀን ከዚህ በኋላ ገንዘብ የለኝም መዳን አልችልም ብላ ተስፋ የቆረጠችበት ቀን ነው። የዛን ቀን የሚያልፉ ብዙ ሰዎች አሉ። በሯን ከፈተች። ማን ነው የሚያልፈው? ማንን ነው የምትከተሉት? በጣም ብዙ ሰው ያልፋል። ምንድነው ጉዱ? አዲስ እንግዳ ነገር አለ ወይ ሲሏት፣ አዎ መድኃኒታችን ክርስቶስ እያለፈ ነው አሏት። ምናችን ክርስቶስ? እስቲ መድኃኒታችን ክርስቶስ በሉላችሁ። ተስፋችን ክርስቶስ በሉት። ዘመዳችን ክርስቶስ በሉት። ከሱ ውጭ ምን አለ? እሱ እያለፈ ነው አሏት። እስከ ዛሬ ድረስ ከሰማቻቸው ባለመድኃኒቶች የተሻለ መድኃኒት፣ የመጠቀሚያ ጊዜ የማያልፍበት መድኃኒት ክርስቶስ፣ ኤክስዴት የሌለው መድኃኒት ክርስቶስ፣ ለዚህ በሽታ ይሆናል ለዛ በሽታ አይሆንም የማይባል መድኃኒት ክርስቶስ፣ ለሁሉ የሚስማማ እንኳንስ ለታመሙት ለጤነኞችም የሚሆነው መድኃኒት ክርስቶስ እያለፈ ነው። እሱ እያለፈ በቤት እንዴት ይቀራል? እሱ እያለፈማ በር እንዴት ይዘጋል? በሯን ከፍታ ያንን መድኃኒት ዛሬ ማገኘዋለሁ ብላ ወጣች። በራችሁን ከፍታችሁ ሱቃችሁን ዘግታችሁ ወደዚህ ይህንን መድኃኒት ለማግኘት የመጣችሁ ዛሬ ድነታችሁ ቀን ይሁንላችሁ። መድኃኒቷን ፍለጋ ወጣች። ሰዎች ያዩኝ ያወቁኝ ሰዎች ክርስቶስ ጋር አያደርሱኝም። አፍንጫቸውን ይይዙብኛል፣ ይጠሉኛል፣ ይገፉኛል፣ ይተፉብኛል፣ ያንቋሽሹኛል። ዛሬ ግን የትኛውንም ነገር ያደርጉ አይሰማኝም። እኔ የምፈልገው መድኃኒቴ ጋር መድረስ ነው አለች። እስቲ እኔ የምፈልገው በሉ መድኃኒቴ ጋር መድረስ ነው። ማን ጋር መድረስ ትፈልጋላችሁ? አዳኙ ጋር መድረስ ነው። ሌላ ዓላማ የለንም። እኔ ማንም ምንም ይበለኝ፣ ማንም ይጥፋብኝ፣ ይስጠበኝ፣ ያንቋሸኝ፣ እኔ መድረስ የምፈልገው ንጉሱ ጋር ነው። እሱ ጋር ከደረስኩ የኔ ችግር ያበቃልታል። እሱ ጋር ከደረስኩ የኔ ቋጠሮ ይፈታል። እኔ መዳን እችላለሁ፣ የኔ መከራ ይቆማል ብላ አምናለች። ከኋላ መጣች። በነገራችን ላይ ደም የሚፈሳት ሴት ናት። 12 ዓመት ለዛ ብዙ መቆም አትችልም፣ ሪዚስት ማድረጋችሁ። ስለዚህ ምን ተናል? ትንሽ እንደቆመች የሆነ የሚያዝ ነገር ትፈልግና ደግሞ ትቆማለች፣ ያዞራታል። የዛን ቀን ግን ያቆማት አንድ ኃይል አለ። ክርስቶስ ደካሞችን የሚያቆምበት ኃይል ነው። እሱ ደግፏት ነው የወጣችሁ። እሱ አግዟት ነው የወጣችሁ። ዝም ብላ ነው የወጣችሁ ከቤት። አያችሁ፣ ቸርነቱ አግዟታል። አምናለች በእምነት ዛሬ እኔ ነገር አብቅቷል ያልኩት ነገር እንደገና አዲስ ምዕራፍ ይከፈትልኛል ብላ ነው የወጣችሁ። ታዲያ ምን እንዳደረገች ታውቃላችሁ? ከሰው መካከል ገባች። ምንድነው ቢሸተን እያሉ አብንጫ ይላሉ። ማንንም አታይም። እሷ ጉዳዩዋ ማጋር ነው ያለው። እሷ ማጋር መድረስ ነው የምትፈልገው ክርስቶስ ጋር። ከጀርባው ቆመችና ሄጄ እኔ ገለ ይባላለሁ፣ የምኖረው በዚህ መንደር ውስጥ ነው። መድኃኒት ፍለጋ መንከራተት ከጀመርኩ፣ ገንዘቤን መበተን ከጀመርኩ ይሄን ያክል ዓመት ሆኖኛል ብዬ ልንገረው ለክርስቶስ። የሚያውቀውን ነገር ለሱ ምን ነግረዋለሁ? ያውቃል። ዝም ብዬ ከፊቱ ብቆም እንኳን ያውቃል አያውቅም? ባልነግረው ያውቃል አያውቅም? ንገሩኝ እንጂ ያውቃል በሉኝ እንጂ አያውቅም። አሁን እናንተ ተበርክካችሁ የምትነግሩት ክርስቶስ ስለማያውቅ ነው? ስለማያውቅ ነው ወይ? አይደለም። አያችሁ። እና ይህች ሴት ከጀርባው ሂጄ እኔ ገሌ ነኝ ብዬ ከምነግረው ከጀርባ ያለውን ቀሚሱን በእጄ እኮ ብዳስስ ደሜ ይቆምልኛል ብላ አመነች። በቃ ትላንት እናቶቻችን ቤተክርስቲያን ሲመጡ ገና በጠዋት በኪዳኑ ሰዓት ያለው ጤዛ ታውቃላችሁ አይደል? ሳሩ ላይ ያለው ጤዛ በእጃቸው እንደዚህ ያደርጉና የሚያማቸውን ነገር ኪዳን ካደረሱ በኋላ ይደባበሱትና ወደ ቤታቸው ይሄዳሉ። ከህመማቸው ደግሞ ይፈወሳሉ። አሁን ይሄ እምነት የለንም አለ የለንም። ይሄን እምነት አማኑኤል ይጨምርልን እና ከኋላ የክርስቶስን ቀሚስ በእጇ ነካች። ከክርስቶስም ኃይል ወጣ። እስቲ ኃይል ወጣ በሉ በሉ እስቲ ኃይል ወጣ በሉ። መከራ የሚያቆም ኃይል፣ ሞትን የሚያቆም ኃይል፣ ደም የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ችግር የሚያቆም ኃይል፣ ስቃይ የሚያቆም ኃይል ወጣ። ያ የክርስቶስ ኃይል የወጣው ኃይል እሷን ሲነካት አልቆም ያለው የ12 ዓመት መከራዋ የ12 ዓመት እንባዋ ቆመላት። ዘወር አለ ክርስቶስ። ቀሚሴን የነካኝ አለ፣ ኃይል ከኔ ሲወጣ ታውቆኛል አለ። ደቀ መዛሙርቱ ያለ እውቀት መለሱለት። ይሄ ሁሉ ሕዝብ እየገፋህ፣ ይሄ ሁሉ ሕዝብ እየነካ ቀሚሴን የነካኝ ማን ነው ትላለህ? ጌታው እንዴት እንደዚህ ትላለህ?
ብዙ ሰው ነው የሚገፋ። አንተ ቀሚሴን የነካኝ ማን ነው ትላለህ። ጌታ ሆይ እንዴት እንደዚህ ትናገራለህ ብሎ አሉት። ክርስቶስ እንዳለ አይደለም፣ የገፉኝማ አሉ፣ ትከሻዬን የነኩኝማ አሉ፣ እጄንም የጨበጡ አሉ። አነካኳ ይለኛል። በእምነት የነካችሁ ሴት በምን የነካችሁ? በእምነት የነካችሁ። ሳያምኑኝ የነኩኝ የዳሰሱኝ አሉ፣ አልተፈወሱ። ከቤቷ ስትወጣ መከራዋ እንደሚቆም አምና ነው የወጣችው። ደሟ የዛን ቀን እንደሚቆም፣ ክፉ ጠረኗ፣ ክፉ ሽታዋ፣ መዓዟ እንደሚለወጥ አምና ነው የወጣችው። የነካኝ ያለ ኃይል ከኔ ሲወጣ ታውቆኛል አለ ክርስቶስ። የዚህ ሰዓት የተደረገላት ሴት እንዴት ትደብቅ ራሷን? ጌታ ሆይ እኔ ነኝ አለች። እኛም ተደርጎልኝ እኔ ነኝ ብለን እንመሰክር። እግዚአብሔር በቸርነቱ ይረዳል። እኔ ነኝ አለች። ቀሚስህን በዳሰስኩ ሰዓት የሰማችሁ ምንም በዳሰስኩ ሰዓት ቀሚስህን በዳሰስኩ ሰዓት ደሜ ቀጥ ብሎ ቆሟል። ደሟ ብቻ አይደለም ከሰው አጠገብ የማያቆማት መዓዛዋን ጠረኗን ተወግዶላታል። ክፉ ሽታችንና ማሜል ያስወግድልን፣ መዓዛችንን ይለውጥልን መድኃኒዓለም። እንዳ ክርስቶስ እንዲህ አላት። 12 ዓመት መድኃኒት እንደፈለገች እንደተከራተተች አውቆ ከስቃይሽ ድነሻል አላት። ከምንሽ ድነሻል? ከምንሽ ድነሻል? ከስቃይሽ ገላግዬሻለሁ። የ12 ዓመት እንቅልፍ ማጣት፣ የ12 ዓመት ስቃይ፣ በ12 ዓመት ዘመድ አጥተሻል። አሁን ወደ ማህበረሰቡ ወደ አገለሉሽ ሰዎች እልክሻለሁ። ያጣሽው ኑሮ ዘግተሽ የመጣሽውን ቤት ከፍተሽ ትኖሪያለሽ። አዲስ ጎጆ የሚሰራ እግዚአብሔር የዘጋነውን ከፍቶ በአዲስ ምዕራፍ ከፍቶ የሚያኖር እኮ መድኃኒዓለም ብቻ ነው። ደግ አባት፣ የታመነ ጌታ ለዚህ ሴት ከስቃይዋ ከመከራዋ እንዳዳናት እኛንም ኢትዮጵያውያን ከስቃይ ከመከራ ያደረን ይሆናል።